ያክል ይላል። በዚህ ስፍራ ቤተክርስቲያን ከንጌላችሁ ቅርባናችሁን የፈጸማችሁ ክቡራን ሙሽሮቻችን፣ እንደዚሁ ታዳሚዎች መላው ቤተሰብ ሁሉ በግልጽ እንደምን አደራችሁ? እግዚአብሔር አምላካችን ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ እንደተባለው ነው ትምህርቱ ማጠር ያለው ለቀኛውም ተብሎ ይመስለኛል። እሱም ይህንን ይወዳል እና በጭብጨባ እናንተ ዋጋ ምረት ያላችሁ በዚህ አካባቢ ያላችሁት ሚዜዎችና ሙሽሮች ደግሞ ነቃ ብላችሁ እጃችሁን ወደ ሌላ ነገር አንፈልግምና እጃችሁን ብቻ ጠልጡና ውሩና አጫጭሮሽ ደስ ይሉናችሁ። ያው ይዘረፍላችኋል። እንግዲህ ሆናችሁ ደግሞ ቀይ ይዘረፍላችኋል ማለት ነው። ቃለ አጥም እግዚኦ ወለቁ ጽራህያ እጹብ ግረ ፈጣሪ ለዘርይዎ ኩሎሙ ለዘበ አካል ኩኑ ክሌቱ እስመ አሐደ ገቦሙ የፈጣሪ መድኃኒዓለም ስራ እጹብ ነው። ቅኔ ብነት አለው ብያቸዋለሁ። አንደኛው እጹብ አለቃችን የካቴድራላችን አለቃ መላከ ብርሃንን ለማስታወስ ነው። እሳቸው መስራቱን የሰሩት ከሌሊቱ 9 ሰዓት ደግሞ ከምን በላይ ደግሞ የፈጣሪያችን ስራ እጹብ ነው። ባልና ሚስት አንድ አካል ናቸው። ሁለት አይደሉም ተብሎ እንደተነገረ የፈጣሪ ስራ እጹብ ነው። ሁለቱን አንድ አድርጓቸዋልና ነው። እጹብ ግብረ ፈጣሪ ለዘርይዎ ኩሎሙ ለዘበ አካል ኩኑ ክሌቱ እስመ አሐደ ገቦሙ ወለተ ጊዮርጊስ ናት ሙሽራችን ክርስትና ስማ ወለተ ጊዮርጊስ መራቱ ወመራዊሃ አሐዱ በተክሊል ጥምቀተ ወልድና ዳግመ ተወልዱ በተክሊል ጥምቀተ ወልድና ዳግመ ተወልዱ ቃላተ ወንጌል ሰሎሞን መጋቢ ከመቀዳሚ አጋሩ እኔ ሁሉንም ያሳተው ሽቦቹ በተጨማሪ ሚዜዎችንም መላ ቤተሰቡንም ታዳሚው ሁሉ ነው። ንስሐ አባቱ ደግሞ ዋናው ናቸውና ዘፋኝ እንደተናገረው ፍቅርን ላስተማሩ ለመኖሩ ወይን ያስተፈስደው ለመኖሩ ማስታወስ ይገባል። መጋቢያ ነው በፍቅር ጸንተው እንዲቆዩና ለዚህ ክብር እንዲበቁ ያደረጉ አባት ስለሆኑ እሳቸው ስም መጠራት ይገባል ማለት ነው። ወለተ ጊዮርጊስ መራቱ ወመራዊሃ አሐዱ በተክሊል ጥምቀተ ወልድና ዳግመ ተወልዱ ዳግም ሚዜና ብያቻሉ ወይም ትናር አለችሱ ዳግመኛ ተወለዱ ነው። እሷንም ለማስታወስ ሲባል ነው የዛሬ ሁለተኛ ልደታቸውን ወደ እነሱ የበለጠ ልደት የለም። በተክሊል ጥምቀተ ወልድና ዳግመ ተወልዱ ቃላተ ወንጌል ሰሎሞን መጋቢ ከመቀዳሚ አግሃዱ ሰዓት አሳቅ ስለተባልኩ እንኳን እንግዲህ እሷን ምንመንጉተንም እንደው ብትስታውንላት ይኸውም በስቷ ተብሎ ነው የቀረበው እንጂ ፕሮግራማችን ያው በዓለ ትንሣኤ እንደመሆኑ በዓለ 50 ነው። እናንተ እንግዲህ ክቡር አባታችን የካቴድራላችን አስተዳዳሪ ያስባሉ። ዘመናዊ ቀልጣፋ ናቸውና በበዓለ 50 ምዕመናንን ማብላላት አይገባም ተብሎ ቤታቸው መሸኘት አለባቸው ስለተባለ የሚወዙ የተባለውን ዘላለሁ ለእግዚአብሔር ምድር በምላ ዓለምን ወክሎ ለነበሩ ውስቴታ በሚለጻፉ ተቀበሉ። እነዚህ ሚዜዎች ዝም ስላሉ ወይም ራሳቸው ያልተነሱ ለዘጣ ማስቀመጥ የማማካት ነው። ከዚህ በኋላ የመድረኩን ይንቀሳቀሳል ማለት ነው። ከሚዘረብበት ብንዘረብለት ይሻላል ማለት ነው። በሚለጻፉ ተቀበሉ ወለተ ጊዮርጊስ መራተ አብያተ ዚአሃ የበሩ ወዳግመ ለእበየ ንግሣ አምሃ አቅረቡ ወዳግመ ለእበየ ንግሣ አምሃ አቅረቡ ወከመ ይንግሮሙ ሎሙ ወያስምዑ ለሕዝቡ ወንጌለ ጸጋሁ ለወልድ ቅኔ ከብካቡ እመዝገቡ ተመዝገቡ ነው። መዝገቡ ተቀበለ ነው። ምስጢሩ ይገርማችኋል። ይሆናል የዚች የቅኔ መምህሯ አባት መምህር መዝገቡ ይባላሉ። የደብረ ብስራቱ የቅኔ መምህር ናቸው። በእኔ ከኔ ጋር በስኖች ነን። የእሳቸው ደቀ መዝሙር ናት። እሳቸው ስላልተመቻቸው እኔን ወክለህ እሷን አሞግስልኝ አወድስልኝ በቅኔ ስላሉ የእሳቸውን ስም መጠራት ስላለበት ማለት የሚገርማችሁ በምህረታሁ ተቀበሉ ወለተ ጊዮርጊስ መራተ አብያተ ዚአሃ የበሩ ወዳግመ ለእበየ ንግሣ አምሃ አቅረቡ ወከመ ይንግሮሙ ሎሙ ወያስምዑ ለሕዝቡ ወንጌለ ጸጋሁ ለወልድ ቅኔ ከብካቡ እመዝገቡ ተመዝገቡ። የተባረከ እግዚአብሔር አምላከ አበዊነ ስቡሕኒ ውእቱ ወልዑልኒ ውእቱ ለዓለም ተፈሥሒ ተፈሥሒ እንዘ ይብል መጽአ ወአስተርአያ መልአክ መራዊ ፍስሐ ገብርኤል ዜናዊ
በነሲአ ጽጌ ለክብራ ቤተ ዮሴፍ ለከመላ ያብስራ አብስሮ ያብስራ ያብስራ ተባላችሁ ሙሽሪ የቅኔ ፈጣሪዋ ቅኔ አመስጣሪዋ ሙሽራችን ያብስራናት። በዚሁ አጋጣሚ ግን መንገድ የሙሽራዎችን ስም እስካሁን አልገለጥነውም። ሲሳይ ወይም ወልደ ማርያም ይባላል። እንኳን ደስ ያለህ እግዚአብሔር ይሁን። እንግዲህ ቅኔዋ ባለ ቅኔ ተወባልና እንደው ከተመቸህ ያው ቅኔውን ጠጋ ብለህ ታስተምራለች። ካልሆነ ደግሞ እንዳትሰፍበት አንቀቀባል። ደስተኛ ነህ? እንኳን ደስ ያለህ ይሁን። ሽልማት ለመጣዋቸው ተወዳችሁ ቤተ ዮሴፍ አንድ ወንድ ነው ሙሽሪት ወንድ ናቸው ተወላቸው እነዚህ ልጆች ሳቡና ገና እንዳይዘረቡ ብሎ በጣም መጋቢ ተነሱ ጋር ሁሉም የቀረበ ዛሬ ማለት ነው። ቤተ ዮሴፍ ከመላ አብስራ ለአብስራ አብስሮ ያብስራ ዘከመ ትወልድ ወልደ ሰዋስወ ቅኔ ፈጠራ እምነ አነስት ለተነግራ ወመራዊሃ ወልደ ማርያም ወልደ ማርያም ገብርኤል ከመአፍቀራ አወስሶ በዝናገራ መስከረም የሚመለከቱ እሷ ቀኝ ማመላክና መስጣሪና ስለተባለች ለመምህር የሚመጠቅ ቅኔ ነው የተደረገው። ዛሬ ገማቸዋል ቤተና ይሄ የቅዱስ ገብርኤልና በመቤታችን ላይ የተደረገ ቃለ ብስራት ነው። በጆሮ አንጎ ሹካ ሙሽራ ወድሻለሁ ብሎ ገብርኤል ደግሞ ለመቤታችን በጆሮ አንጎ ያበሰራት በቤተ ዮሴፍ ሳለች አበሰራት። ይሄ ደግሞ ሰዋስወ ቅኔ እንደምታመሰጥር ነገራት ነው። ደግሞ የዛሬው ሙሽራ ደግሞ ይህ ነው ማለት ነው። ተፈስሒ ያለ ደስ ይለሻውን ደስ ይበልሽ ሙሽራችን ተፈስሒ እንዘ ይመጣ ወአሰራ ያመራመራው ፍስሐ ገብርኤል ዜናዊ በነሲአ ጽጌ ለክብራ ቤተ ዮሴፍ ከመላ ያብስራ አብስሮ ያብስራ ዘከመ ትወልድ ወልደ ሰዋስወ ቅኔ ፈጠራ እምነ አንስት ለተነግራ ከሴቶች ሁሉ ልዩ የሆነችው ድንግል ማርያም ፈጣሪ በመውለድ የተገኘች ብቸኛዋ ሕፃን ናት። እዚህ አብዛኞች ከምንሰማቸው ከምናያቸው ሴቶች ደግሞ በቅኔ ብቸኛዋ ያብስራ ናት ማለት ነው። ብዙ ሴቶች አቃላችሁ ዶክተሮች አሉ፣ ኢንጂነሮች አሉ፣ ፕሮፌሰሮች አሉ። የሚሰማን የተለመደ ነው። ብዙ ጊዜ ቅኔ መምህር አዋቂ ሲባል ሰምተን አናውቅም አይደለም። ድሮ የነበረ የቀረ ነው እንጂ አሁን አልፎ አልፎ በገዳማት ይኖራሉ እናቶች። በትዳር ዓለም ደግሞ ብቸኛዋ ናት የዛሬዋ ያብስራ ማለት ነው። ለዚህ ነው ዘከመ ትወልድ ወልደ ሰዋስወ ቅኔ ፈጠራ እምነ አንስት ለተነክራ ወወልደ ማርያም ገብርኤል ከመአፍቀራ አወሲሶ በእዝና ነገራ። አጭር ጊዜ ነው ማለጋው ሰዓታችን ለመቆጠብ ቅድም እንዳልነው ማለት ነው። እሷም አጠር ያለ ሶስት ቤት ናት። ረድኤትና መሰረቱ የሚባሉ ቦታዎች ወይም ይዞች አሉ። መሰረት ረድኤት ለእም አንቲ አምጣነ ዛቲ ዕለት ፋሲካ ፋሲካ አለች የሙሽራው አምጣነ ዛቲ ዕለት ፋሲካ ሄዶ ወድያ በትዕግስት ምስለ ኦብሲኒቲ ሱባት ነው። ኦብሲኒ ቆርመኛ ማይቀርና ቆርመኛ የቆረጥ እንዳለ ሰምተናል። ይቀጥላል ማለት ነው። መሰረት ረድኤት አንቺ መሰረት ረድኤት ወይ ረድኤት መሰረት ወይ አንቺ ዛቲ ቀን የፋሲካ ቀን ናት ነው። ሙሽራውና ሙሽሪት ይዲያና ሄሮ በትዕግስት ደግሞ የሙሽሪት እናት ናቸው። በትዕግስት ምስለ ኦብሲኒቲ ሱባት ይሄ ከቅዱስ ያሬድ ጋር የተያያዘ የዛሬው መዝሙር ፋሲካ ሰማይ ወምድር ሱባት የሚለው መዝሙር ስለሆነ ምስጢር ስላገናኘው አሁን ለሚያደርጉ የሙሽሮች ቤተሰቦችን ጊዜዎችን ራሳችን ጊዜዎች ሙሽሮችን ድልግሽ ናቸው ዛሬ ማለት ነው። ይህም በዚህ አጠቃላይ አንድ ሞድስ አደርጋለሁ። አባታችን እንደሚታገሱ ተስፋ አደርጋለሁ። ቀላል በዛው የሌሎች ለማለት ነው ማለት ነው። ካሁን እንደሰላኝ ሞዴል ማስፈራት ነው ከይደ ፈታሪታ እግዚኦ ወተበቀለ በቀለ ወልደ ማርያም ሲሳይ መራዊ ፍስሐ እምነ ኩሎነ አንስት ለዘጊዮርጊስ አፍቀራ ለበራተው ይቻላል። ወለተ ጊዮርጊስ ስለሆነች ደሰው ነው አጨጭ ወላጆች ጋር ፋሲካ ወረደቆ መሰረት አላቆንም መቼ መሰረት ለታው ወልደ ጊዮርጊስ ሲሳይ መራዊ ፍስሐ እምነ ኩሎነ አንስት ለዘጊዮርጊስ አፍቀራ ወእምነ አርባ ኩሎ ለምራ ተጣቀና አልገራ ደማቸው የሚከራከርበት ማህበረ ፍስሐ ከመ ትኩኖ አኮኑመ መራተ ፍስሐ ለቅኔ ማህበራ ለቅኔ ቤተናት ነው። አኮኑመ መራተ ፍስሐው ለቅኔ ማህበራ ወኢያስተፍራ እንተስፋ አኮኑ ተስፋዬ ትጎመ ለግምራ ለጥና ተስፋዬ ነተዋለችና ተስፋዬ ደግሞ የሙሽሪት አባት ናቸው። ይገርማቸዋል።
ለዓለም ወለዓለመ ዓለም መናትነይ የቅኔ ፈጣሪ እንተስብኪ ያብስራ ለወልደ ማርያም መናዊኪ ለወልደ ማርያም መናዊኪ ዘተወከፍኪ ክርስቶስ አስገው በደሙ የተቀበልሽው ማለት ነው። ለዘሥላሴ ምስጢር ከም አይምሮ ያይምራ ንግርዮ ለቅኔኪ ወኢትብዮ ለምስክራ የምስክርሽን የቅኔሽን ምስጢሩን ንገሪው አንቺ ጋር ተሳታፊ እንደሆነ ነው የሚለው ቅኔ። ይሄ በጣም የሚገርም ቅኔ ነበር። ረዘም ስለሚል ሙሉ 8 ቤት ነው። ጊዜው ላለመብለጥ አንድ አማርኛ መወድስ ልበል ሁሉንም ያሳተፈ ማለት ነው። በዚህ እናንተ ደስተኞች ናቸው አይደለ? በዚህ ፕሮግራም መሪውም የደብሩ አስተዳዳሪ አሁንም ብሎ እንዴ ይካለ የሚቀርቡ መልካችሁ ጫና እንደምትፈጥሩ አምናለሁ ማለት ነው። ይሄ መወድስ ኩልክሙ ይባላል። 9 ቤት ነው። አማርኛ ነው። ያው ሽልማት ግን እስካሁን ድረስ ከዚህኛው ከአውደ ምሕረት ተደረጃ ነበር። አሁን ግን ወደ አውደ ምሕረቱ የሚዞረው ማለት ነው። ሁሉም ሲገባው ነው የሚያበቃ። አዎ ኢዮብ መልካም የሚባሉ ሚዜዎች እንዳሉ ኢንፎርሜሽን ደርሶኛል አሁን ማለት ነው። መታገስ እንደዚሁ ሁሉን መልካም እንደሆነ እየታገሰች እሷም እኩል ከወንዶች ጋር ዛሬ አየና ዛሬ ይኸው የኔቱንማ ሙሽራ በመታገሷን ተሸለመች። በብቃት ተገኝታለችና ቅኔና መስቀላ በብቃት ተገኝታለችና ቅኔና መስቀላ ገላነሽንም አንናፍቅ ዳግማዊ ገላነሽ አሁን አለችንና ያብስራ ነይ ታታሪዋ ልክ እንደ ንባዋ የቀመሻትን የቀሰምሻትን የቅኔ ማር ወይም የማር ቅኔ ከዋላ ገላታ እስከ ዋሽራ አንገሾና እሷን የሚወዳትን አደራ ከፍ ከፍ አድርጊው ሲሳይሽን ከዳግማዊነት ወደ ደብተራ ገብቶብሻልና ሲሳይ አንቺን ሊመስል በስራ ከፍ ከፍ አድርጊው ሲሳይሽን ከዳግማዊነት ወደ ደብተራ ደብተራ ሰዎች የሚሳደቡትን አለ በዋናነት የእመቤታችን ስም ነው። ሲቀጥል ደብተራ ማለት የተማረ የተራቀቀ ልክ እንደ አብስራ ቅኔ ያመሰጠረ ለመጌትነት የበቃ ማለት ነው። እና አሁን ባለበት ደረጃ ዲያቆኑ ሙሽራችን ዲያቆን ማዕረጉን ዲያቆን ቀላል ነገር ነው። እሷም የመረጠችው ዲያቆን ስለሆነላ በቤተክርስቲያን ስራ ስላደገላት እሱ ደግሞ ድለኛ ሆነና ደግሞ መምህሩን ምሽታባ ገባ ማለት ነው። ከዚህ በኋላ ራስ ከሆኑ ድረስ በዲቁና ብቻ ደግሞ ደቅስ ነው ወደ መጌትነቱ ያጋል ማለት ነው። አንድ ጊዜ ይመለስ መታገስ ደግሞ ሁሉን መልካም እንደሆነ ታገሰችና እሷም እኩል ከወንዶቹ ጋር ውስጥ ማለት ነበር ነው። ይሄ ከባድ ነው። ሴቶች ነው እኩል ከወንዶቹ ጋር አገኘና ዛሬ እሷን አየና ዛሬ ይኸው አላውሽ አጭርቶላ ተሳደገች አገኘና ዛሬ ይኸው የኔቱንና ሙሽራ በመታገስ ተሸለመች። በብቃት ተገኝታለችና ቅኔና መስቀላ መስራ ተገኝታለችና ቅኔና መስቀላ ገላነሽን አንመኛ አንናፍቅ ዳግማዊት ገላነሽ አሁን ተገኝታለችልና ያብስራችንን ታታሪዋ ልክ እንደ ንባቡራ የቀሰምሽውን ማወላላ ወይም የቀሰምሽውን የቅኔ ማር ከዋላ ላንታ እስከ ዋሽራ የቅኔ ነገሮች ናቸው። አጥምሽውና እሷን እንደሚወዳት አደራ ከፍ ከፍ አድርጊው ሲሳይሽ ከዲያቆንነት ወደ ደብተራ እሱ ከፍ ከፍ አድርጊው ሲሳይሽ ከዲያቆንነት ወደ ደብተራ ገብቶልሻልና ሲሳይ አንቺን ሊመስልሽ በስራ ከፍ ከፍ አድርጊው ሲሳይሽ ከዲያቆንነት ወደ ደብተራ ስላመሰገናችሁ ስላዳመጣችሁ